ድንግልናሽን አልልሽ መቼስ። ሰላም ማይ ፋሚሊስ እንዴት ናችሁልኝ? ዛሬም በተለመደ ቪዲዮ ወደ እናንተ ወደ ተመልካቾቼ መጥቻለሁ ማለት ነው። አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩት። አንተ ከመቼ ጀምሮ ነው ደግሞ ሰፈራችሁ እንደዚህ ዝብርቅርቁ የወጣው? በቃ እሺ ደርሻለሁ ነው። ሊወጣ ነው ይላል ወንድሙ። እባክህ ዛሬ ድልልኝ። ይሄ ልብስ የሆነ የወሎ ምናምን አካባቢ ነው። የት አካባቢ ነው ልብስ የሚለበሰው? ጠፋኝ በእናታችሁ። ነበረኝ እንደውም ዛሬም እንዲሁም ደርሶኛል እንዴ! እሱ ቁጥር እኮ አንተ አይደለም። እባክህ ዝም በል። እዚህ ጋ ደርሶኛል ነው የምልሽ። ደርሶኛል ይላልጣው ምንድነው የደረሰው? እውነትም ደርሶታል። ይሄን የመሰለ ውበት ምን ውስጥ ገባው? ወደ ቪዲዮ እዲ አንቺ ነሻ ካላምሽው አሁን ነው የወጡት። እምቢ ካልሽ ግን እዚያ የወጣሁበት ልጅ ጋር ነው ሄጄ የምቀበለው። ምንድነው የምሰጥህ? ድንግልናሽን አልልሽ መቼስ። በቃ አሁን ደርሰሽኛል ስጪኝ። ሲያስጠላ ፋራ ደፋር። ቆይ እምቢ ካልሽማ ምን ይደረጋል? እዚያ የወጣሁበት ልጅ ጋር ቀበለዋለሁ። ሲያስጠላ የሆነ ነገር አድርጓል። አይ ጠርጥር ከምንም ምን አለ ስንጠር ነው የሚባለው። መጠርጠር ያዋጣል። ምን አይነት ቀን ነው ያ ደግሞ? እኮ ቆየ። ስልኬስ ወይኔ! ምን አልኩ? አበረች ሴትዮዋ በቃ። ወይኔ ስልኬ ደርሶት ነው ለካ። ምኑ ነው የደረሰው? ስልክሽ ነዋ። እስኪ አባት በእናትህ አንዴ ስልክ አስደውለኝ። ቶሎ በይ ግን እሺ፣ ካርዱ እንዳያልቅ እሺ። ስልክ ማስቀመጫውን አይታችኋል? ማን ልበል? ኤልሹ ነኝ። አንተ በምትከበርበት ሰፈር እኔ ስልኬ ልዘረፍ? ማን ይሰረቅሽ? ጭራሽ እኮ የሚገርመው ነገር ቦስ ነው ማለት ነው። ቦስ ይላል። እኔ አንደኛ ቦስ ነኝ። እሱ ቦስ ጋር የተደወለ ወንድሜ። የሚገርመው ነገር ባላገር ነው። ባለ ሀገር የወሰድከው ስልክ ያክስቴ ልጅ ባለማወቅ እንደወሰድከው ይገባኛል። አሁኑኑ ስልኩን መልሰው። አይሮጥም ነው ሰውየው። የሌባ አይነ ደረቅ ይላችኋል። ባለማወቅ አይደለም ደርሳኝ ነው። አንቺ ልጅ ምንድነው የሚቀባጥረው? ምን አቅለታለሁ እኔ? እብድ ሳይሆን አይቀርም ሌባ። እብድ አይደለሁም የኔ ቆንጆ፣ እድለኛ እንጂ። እድሌ ደግሞ አንቺ ነሽ። እድሌ ግን እንደ በደለኛ እየይቺ ነው። አንተ ምንድነው መቀባጥረው?
ስልኩን መልስላት። እሺ ደለው ይላል። በቃ እንጥልጥል አረጋት ሰውየዋን። እድሌ ደግመን እንገናኛለን። እሺ እኔ ካንተ ጋር አላረገውም። እሺ ደፋር ና እንሂድ። ሲያስጠላ። ባለፈው ልደትሽን ባለመምጣት ይደብሩኛል። ይቅርታ። ችግር የለውም ተቀብዬሃለሁ። ደሞ ስጦታ በስጦታ ሆነሽ ነበር። ብታይ ዳዴ የሰጠኝ ስጦታ አላሳየህማ። ሀብሌ የለም። ከማሚ እንገናኛለን ብሏል። አዎ ብራዘር ቃሉን ማያከብር ልጅ ምናምን ታረቱን እዛው ምን አልችልም እንዴ? አንተ የገጠር ልጅ እናቴን እንሰኛለቅ። እስካሁን ለነበረን ቆይታ ከልብ 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 እናመሰግናለን። አብራችሁን እኛ ቤተሰብ ጋር ቢሰለቻችሁ ምን ቢላችሁ ለነበራችሁ ሁሉ ከምር በቃ ምን ልበላችሁ በጣም ነው የማመሰግነው። ምን አይነት ቪዲዮ እንድንለቅላችሁ የምትፈልጉትን ወይ ደግሞ እናንተም በጣም ያሳቃችሁና ሪያክት እንድናቀርብ የምትፈልጉትን ቪዲዮ ፕሊስ ቲክቶክ አካውንታችን ላይ ሰርካለም 0000 የሚለው እዚህ ጋር አስቀምጥላችኋለሁ። በሱ በቲክቶክ አካውንታችን ሴንድ አድርጉልን፣ እንቀበላለን። እዚህም ላይ ዩቲዩብም ላይ ኮሜንት ላይ አስቀምጡልን። ወደ እናንተ ወደ ተመልካቾቼ ከተመልካቾቼ ወደ ተመልካቾቼ ይዤ እመጣለሁኝ። ምንድነው ማንዛዛው? ለማንኛውም ሰላማችሁ ብዝት ይበልላችሁ። ቻው።